ምርጥ 10 የቱርክ የፍቅር ድራማዎች። በዛሬው ቪዲዮአችን ፈገግ የሚያደርጉ፣ እንባ የሚያራጩ፣ ምናልባትም በፍቅር ላይ ያለንን እምነት እንደ አዲስ የሚፈትኑ የ2025 10ሩን ምርጥ የቱርክ የፍቅር ድራማዎች ይዘንላችሁ ቀርበናል። አስረኛ አሲት አዳሌት የተሰኘው ድራማ ነው። ታሪኩ የሚጀምረው ናኦን አዳም በተባለ ሰው ነው። በግንባታ ቦታ በደረሰ አሰቃቂ አደጋ ሕይወቱ ይናጋል። ሚስቱ በዊልቸር ስትቀር ልጃቸውን ያጣሉ። ለዚህ ኪሳራ የጥበቃ ኃላፊውን ተጠያቂ በማድረግ ኖዋን የጨለማ እርምጃ ይወስዳል። የጥበቃ ኃላፊው ልጅ ዱንያን አፍኖ ይወስዳል። ዱንያ የፈረሰውን ቤተሰቡን እንድትንከባከብ ትገደዳለች። ነገር ግን በጭካኔ እንደ ቅጣት የጀመረው ይህ ነገር ቀስ በቀስ ወደማይታሰብ ነገር ይለወጣል። ዱንያ በዝምታ ትግሏ ውስጥ ያልተጠበቀ ፍቅርን ታገኛለች። ዘጠነኛ ጉማ በምስራቅ ቱርክ ፍቅር እና መስዋዕትነት የሚጋጩበት ታሪክ ነው። የሰሌን ሕይወት በሐሰት በግድያ ወንጀል ስትከሰስ የጨለማ መልክ ይይዛል። ሕይወቷን ለማትረፍ ጉማ ማለትም ሁለተኛ ሚስት እንድትሆን ትገደዳለች። የምታገባው ደግሞ የምታፈቅረውን ካሬንን ነው። እሱ ግን የገደለችው ተብሎ የተከሰሰችበት ሰው ወንድም ነው። በወግ በጥርጣሬና በቤተሰብ ክብር መካከል የተተበተበችው ሰሊን ስሟን ለማጥራትና የባሏን እምነት ለማግኘት ትታገላለች። ጉማ ከባህል በላይ የፍትህና የፍቅር ኃያል ታሪክ ነው። ስምንተኛ ኢስራፍ ሩያ አንዳንድ ፍቅሮች በልጅነት ይጀምሩና ዓመታት ቢያልፍም አይጠፋም። አሽረፍ ሩያ ብሎ የሚጠራትን የልጅነት ህልሙን ሲፈልግ ኖሯል። ነገር ግን እጣ ፈንታ ወደ ጨለማው መንገድ ወስዶት አስፈሪው የማፊያ መሪ ሆኗል። በመጨረሻም ኒሳን የምትባል ሙዚቀኛን ያገኝና በፍቅር ይወድቃል። እሱም የሚያውቀው እውነት ግን ኒሳን የልጅነት ሩያ መሆኗ ብቻ ሳይሆን እሱን ለማጥመድ የተላከች የፖሊስ ባልደረባ መሆኗን ነው። በፍቅር በክህደትና በስልጣን መካከል የሚደረግ ትግል የሚያሳይ ተከታታይ ድራማ ነው። አራተኛ አሽኮዳሲ ፍቅር ሁሌም በማንጠብቅበት ቦታ ይከሰታል። ኑልፊር በቅንጡ ሆቴል ውስጥ ስራ ፍለጋ ላይ ናት። ኬናን በበኩሉ በቤተሰቡ እርስ ጉዳይ ተወጥሮ ከውጭ የተመለሰ ወጣት ነው። እንደ እድል ሲፈልግ ሌላኛው በግዴታ ታስሯል። በሆቴል ውስጥ መንገዳቸው ሲገጣጠም የሚፈጠረው ፍቅር ሳይሆን ግጭት ነው። በክርክርና በእልህ የጀመረው ግንኙነታቸው ቀስ በቀስ ባልጠበቁት ቦታ ለሁለት በተዘጋጀ ክፍል ውስጥ ወደ ፍቅር ይለወጣል። ስድስተኛ አይል በዚህ ድራማ ፍቅር በኢስታንቡል አስፈሪ የወንጀል ቤተሰብ ልብ ውስጥ ይገባል። አስላን ሶይካን የቤተሰቡን ንግድ የሚመራ ጨካኝ ቢሆንም ቤቱ ውስጥ ግን እናቱ እጅ ላይ በጠረጴዛ ዙሪያ ሁሉንም ትቆጣጠራለች። ነገር ግን አስላን ዲቪን የምትባል ሳይኮሎጂስት ካገኘ በኋላ ሁሉም ነገር ይለወጣል። ፍቅራቸው ሲያድግ ዴቪን በወንጀል በሚስጥርና በቆሰሉ ነፍሶች የተሞላ ቤተሰብ ውስጥ ራሷን ታገኛለች። ጥያቄው ፍቅር በኃይል ላይ የተገነባን ቤተሰብ መፈወስ ይችላሉ የሚለው ነው። አምስተኛ ኪምለር ጌልዲ ኪምለር ጌክቲ ሊያ ስኬታማ ጠበቃ ብትሆንም የፍቅር ሕይወቷ ግን የተዘበራረቀ ነው። ከመጀመሪያ ፍቅሯ ጋር ከተለያየች በኋላ በተወሳሰቡ ወንዶች አዙሪት ውስጥ ትገባለች። በቀን የሌሎች ሰዎችን የፍቺ ክስ ታስተናግድ፣ በማታ የራሷን የፍቅር ውጥንቅጥ ትፈታለች። ዘመናዊ ፍቅርን በሳቅ በእንባ እና በእውነት የሚያሳይ ምርጥ ድራማ ነው። አራተኛ ቴርዚ በእውነተኛ ታሪክ ላይ የተመሰረተ ፒያሚ ታዋቂና ተሰጥኦ ያለው ዲዛይነር ነው። ነገር ግን የአያቱ ሞት ለረጅም ጊዜ የደበቃቸውን ሚስጥሮች ይዞ ይመጣል። በተመሳሳይ ሰዓት የቅርብ ጓደኛው ዲሚትሪ እጮኛውን አስሮ እያሰቃያት እንደሆነ ይደርስበታል። እሷም ልጣ ማንነቷን ቀይራ የፒያሚ የአእምሮ ህመምተኛ አባትን ለመንከባከብ ቤቱ ስትገባ የተደበቁ እውነቶች፣ ክህደትና ፍቅር ይጋፈጣሉ። ሶስተኛ ቢርጌስ ሜሴል ፍቅርና በቀል በአንድ ሰማይ ስር የሚጋጩበት ታሪክ። ማሂር የአባቱን ገዳይ ኩድረት ኪልሚን ለመበቀል ከ20 ዓመት በኋላ ወደ ከተማው የተመለሰ ፖሊስ ነው። ነገር ግን እጣ ፈንታ ጃንፌዛ ከተባለች ውብ ልጅ ጋር ያገናኘውና በፍቅር ይወድቃል። ማሂር የሚያውቀው ነገር ጃንፌዛ በፍጹም ሊያፈቅራት የማይገባው ሴት የገዳዩ ልጅ መሆኗን ነው። ሁለተኛ ሌይላ
አንዳንድ ቁስሎች በጊዜ አይፈወሱም፣ ለዘላለም ይቃጠላሉ። ሌላ በእንጀራ እናቷ ጭካኔ ተሰቃይታለች። ከዓመታት በኋላ ሕይወቷን ያጠፋችውን ሴት ለመጋፈጥ ጠንክራና ተለውጣ ትመልሳለች። ነገር ግን በቀል ቀላል አይደለም። በቀላል ስትከታተል ድሮ በሙሉ ልቧ ተወዶ የነበረው ወጣት አሁን ከእንጀራ እናቷ ጋር መሆኑን ታውቃለች። በበቀል ፍላጎትና በጠፋው ፍቅር መካከል የምትፈተን ሴት ልብ አንጠልጣይ ታሪክ ነው። አንደኛ፣ አሽክ ሃቲርላ የተሰኘው ድራማ ነው። በዚህ ድራማ ዕጣ ፈንታ ለፍቅር ሁለተኛ እድል ይሰጣል። ዴኒዝ እና ጎኒሴ ሊጋቡ አንድ እርምጃ ሲቀራቸው የተለያዩ ጥንዶች ናቸው። ሁለቱም የጠፋውን ነገር ህመም ተሸክመው ሕይወታቸውን ለመቀጠል ሞክረዋል። ከዚያም አንድ ምሽት መንገዳቸውን እንደገና ይጋጠማል። በስልካቸው ላይ የደረሳቸውን አንድ ሚስጥራዊ መልእክት ወደማይታሰብ የጋራ ጉዞ ይወስዳቸዋል። ቀስ በቀስ ያለፈውን ቁስል እየፈወሱ የለያያቸውን እየተጋፈጡ ያንን ፈጽሞ ያልጠፋውን ፍቅር እንደ አዲስ ያገኙታል።